ሰላም ጤና ይስጥልን የተወደዳችሁ ተመልካቾቻችን በያላችሁበት የአክብሮት ሰላምታችን ይድረሳችሁ። የዕለቱን አጫጭር መረጃዎች ወደ እናንተ ክቡራን ተመልካቾቻችን እናደርሳለን። ለቤቱ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቅድሚያም አበይት ነጥቦቹን ነው። በደቡብ አፍሪካ በውጭ ሀገር ዜጎች ላይ የሚፈጸመው ጥቃት ቁጣ አንቀሰቀሰም። የባህር ላይ ወንበዴዎች በሶማሌ ባህር ዳርቻ አቅራቢያ ሲጓዙ የነበሩ የነዳጅ ጫኝ መርከብንና 17 ሰራተኞችን አግተው መውሰዳቸውን በርካታ የደህንነት ባለስልጣናት ለቢቢሲ ተናገሩ። ተመልካቾች አሁን ዜናዎቹን በዝርዝር። በደቡብ አፍሪካ በውጭ ሀገር ዜጎች ላይ የሚፈጸመው ጥቃት ቁጣ አንቀሰቀሰ። አጥፊዎች በአስቸኳይ ለሕግ እንዲቀርቡም ታዘዘ። ደቡብ አፍሪካ በጋና ዜጎችና በሌሎች የውጭ ሀገር ነዋሪዎች ላይ በቅርቡ የተፈጸመውን የተለየ ጥላቻ ጥቃት በጽኑ ኮነነች። የሀገሪቱ ተጠባባቂ የፖሊሲ ሚኒስቴር ፊሮዝ ካቻሊያ እንደገለጹት ድርጊቱ ህገወጥ ከመሆኑም በላይ ሀገሪቱ ለሰው ልጅ ክብርና ለሰብአዊ መብቶች ከምትሰጣቸው እሴት ጋር ሙሉ በሙሉ የሚጋጭ ነው። ሚኒስትሩ አክለውም የጸጥታ አካላት በጉዳዩ ላይ በፍጥነት ጣልቃ በመግባት ጥቃቱን የፈጸሙ ግለሰቦችን በቁጥጥር ስር እንዲያውሉና ለህግ እንዲያቀርቡ ጥብቅ መመሪያ ሰጥቷል። ይህ የመንግስት መግለጫ የወጣው በተለይም በደርባን አካባቢ የሚፈጸሙ ዘግናኝ ጥቃቶችን የሚያሳዩ ቪዲዮዎች በማህበራዊ ሚዲያ ላይ ተሰራጭተው በጋናና በሌሎች ሀገራት ዘንድ ከፍተኛ ቁጣ ከቀሰቀሰ በኋላ ነው። ድርጊቱ በሁለቱ ሀገራት ዲፕሎማሲያዊ ግንኙነት ላይ ስጋት የፈጠረ ሲሆን የደቡብ አፍሪካ ባለስልጣናት ሁኔታውን ለማረጋጋትና የውጭ ዜጎችን ደህንነት ለማስጠበቅ ቃል ገብቷል። የባህር ላይ ወንበዴዎች በሶማሊያ የባህር ዳርቻ አቅራቢያ ሲጓዝ የነበረ የነዳጅ ጫኝ መርከብንና 17 ሰራተኞችን አግተው መውሰዳቸውን በርካታ የደህንነት ባለስልጣናት ለቢቢሲ ተናገሩ። ኃላፊዎቹ እንዳሉት ኦነር 25 የተሰኘችው መርከብ ረቡዕ ዕለት በባህር ዳርቻው አካባቢ በ6 ታጣቂዎች በቁጥጥር ስር ውላለች። በአንድ ወቅት አደገኛ በሆነ እገታ ይታወቅ በነበረው የህንድ ውቅያኖስ ክፍል የባህር ላይ ውንብድና ጠፍቶ የነበረ ቢሆንም ከ3 ዓመታት በፊት ግን ዳግም ብቅ ብሏል። ከዚያ በኋላም የአሳ አጥማጅ ወይም ኮንቴነር ጫኝ መርከቦች ኢላማ ሲደረግ ቆይቷል። ወደ ሶማሊያ ዋና ከተማ ሞቃዲሾ የሚያመራ የነዳጅ ጫኝ መርከብ በቁጥጥር ስር መዋሉ ከኢራን ጦርነት በኋላ የነዳጅ ዋጋ በ3 እጥፍ በጨመረባት ከተማ ጭንቀትን ሊጨምር ይችላል። የሶማሊያ ክፍል ራስ ገዝ አስተዳደር የሆነች ፑንትላንድ የደህንነት ባለስልጣናት ለቢቢሲ እንደተናገሩት የታገተችው መርከብ 18500 በርሜል ነዳጅ ጭና ነበር። መርከቧ በርበራ ወደብን ለቃ ሄደችው የኢራን ጦርነት ከመጀመሩ ጥቂት ቀናት ቀደም ብሎ እንደ አውሮፓውያን አቆጣጠር የካቲት 20 ሲሆን የተባበሩት አረብ ኤሚሬትስ የባህር ዳርቻ አቅራቢያ የደረሰችው ደግሞ ጦርነቱ በተጀመረባቸው ጥቂት ቀናት ውስጥ መሆኑን የሺፓ አትላስ ድረገጽ መረጃ ያሳያል። ከዚያም በሆርሙዝ ወሽመጥ መግቢያ አቅራቢያ ስትሽከረከር ቆይታ እንደ አውሮፓውያን አቆጣጠር ሚያዝያ 2 ወደ ሞቃዲሾ መምጣቷን ድረገጹ ያሳያል። ተመልካቾች ለሰዓቱ ያዝናቸው መረጃዎች እስካሁን ነበር። ጤና ይስጥልን።